ሰላም ጤና ይስጥልን። የዓለም ሰላም በስጋት ላይ የነዳጅ ዋጋስ ወዴት እያመራ ነው? ዓለም የጦርነት ቀጠና ሆናለች። ከኢራንና እስራኤል ግጭት እስከ ዓለም አቀፍ የኢኮኖሚ ነገሮች ሁሉ እየተቀያየሩ ነው። አሁን እየሆነ ያለውን አስደንጋጭ መረጃ እስከ መጨረሻው ተከታተሉ። ግጭቱ ወደ ሁለተኛ ወሩ ሲሸጋገር ውጥረቱ በከፍተኛ ሁኔታ ጨምሯል። ፓኪስታን በአሜሪካና በኢራን መካከል ትርጉም ያለው ንግግር ለማስጀመር ዝግጅትን ጀምራለች። ኢራን ማንኛውም የአሜሪካ ሀገር በረገጠበት ቦታ እሳት ይነዳል ስትል ነው ያስጠነቀቀችው። በሌላ በኩል የአሜሪካ በሺዎች የሚቆጠሩ ወታደሮች በኤስኤስ ትሪፖሊ መርከብ ወደ መካከለኛው ምስራቅ መላኳ ተነግሯል። የእስራኤል ጦር ወደ ደቡብ ሊባኖስ ዘልቆ በመግባት ጥቃቱን አስፋፍቷል። በሚያሳዝን ሁኔታ በቅርብ በደረሰ የአየር ድብደባ ጋዜጠኞችና የሕክምና ባለሙያዎች ሕይወታቸው ማለፉ ነው የተነገረው። በዩክሬን በእናቶችና ሆስፒታሎች ላይ የሚደርሰው የሚያሳዝን ጥቃት እንደቀጠለ ሲሆን የዩክሬን የባህር ላይ ድሮኖች ደግሞ በሜዲትራኒያን ባህር ላይ ያሉ የሩሲያን ነዳጅ መርከቦችን ኢላማ ውስጥ ማስገባቱ ተነግሯል። የሆርሙዝ የባህር መስመር በመዘጋቱ ምክንያት አንድ በርሜል ድፍድፍ ነዳጅ ዋጋ $116 አልፏል። የዓለም አክሲዮን ገበያም እየተንኮታኮተ ነው። የኒኬይ ገበያ ከ2008 በኋላ ታይቶ በማይታወቅ ሁኔታ የ5% ቅናሽ አሳይቷል። እንደ ፊሊፒንስ ያሉ ሀገራት ነዳጅ እጥረት ምክንያት አስቸኳይ የኃይል አጠቃቀም አዋጅም አውጥተዋል። ይህ ሁሉ ሁከት በኪሳችንና በሰላማችን ላይ ምን የሚያመጣ ይመስላችኋል? ጦርነቱ በንግግር ይቆማል ወይስ ወደ የከፋ ደረጃ ይሸጋግራል? የእናንተን አስተያየት ኮሜንት ላይ አስቀምጡልን። ይህን መረጃ ሌሎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም ውሎ